የዛሬው ፕሮግራማችን ደግሞ የሚሆነው የግቢ ተማሪዎች፣ የኮሌጅ ተማሪዎች፣ ፕሪፓራቶሪ ላይ ያላችሁ ተማሪዎች የቅጥርን ህይወት የምትጠብቁ የቅጥርን ህይወት ለመቀጠርና እድሜያችሁን፣ ጊዜያችሁን ሁሉ እረፍት ሰዓታችሁን ለመሸጥ ለተዘጋጃችሁ ልጆች ወይም ደግሞ ወጣቶች ወይም ዋትኤቨር ለሁላችሁም ይሆናል። የቅጥር ህይወት የምትፈልጉትን ላይፍ ሊያኖራችሁ አይችልም። የምትፈልጉትን ገንዘብ ማግኘት መቀጠር አትችልም። የምትፈልጉትን ልብስ ሊያለብሳችሁ አይችልም የቅጥር ህይወት። ስለዚህ አመለካከታችሁን ልትቀይሩ ይገባል። በፍጹም 100,000 ብር ለራሱ ቢከፈላችሁ በወር 100,000 ብር ቢከፈላችሁ አዋጭ አይደለም። የሚያዋጣበት ጊዜ ላይ አይደለም አሁን ያለነው። ስለዚህ የቅጥርን ህይወት እየጠበቃችሁ ያላችሁ የዩኒቨርሲቲ ተማሪዎች ካላችሁ ቢቴክ ኬር መጠንቀቅ ይኖርባችኋል። እኔ እስቲል አሁንም ላይ ስላለሁበት ነው። በቅጥር ህይወት በምንም አይነት ሁኔታ ላይ ልብስ ልትቀይሩ እንኳን አትችሉም። አትሊስት እንኳን አዲስ አበባ ላይ የኖርን እንኳን እንዴት ነው ህይወታችንን ልንቀይር የምንችለው? የታክሲ ወጪ አለ፣ የመኖሪያ ቤት አለ፣ የቤት ክራይ አለብን። ስለዚህ እንዴት ነው ታክስ አለ፣ ግብር አለ። በፍጹም ሊመጣጠን አይችልም። ስለዚህ የቅጥርን ህይወት የምትጠብቁ ልጆች ካላችሁ አመለካከታችሁን በፍጹም መቀየር አለባችሁ። ግቢ ላላችሁ ተማሪዎች ግቢ በቂ ሰዓት አላችሁ። ግቢ ዩኒቨርሲቲ ላይ ኮሌጅ ላይ ያላችሁ ተማሪዎች በቂ ሰዓት አላችሁ። መንፈሳዊ ህይወታችሁ ላይ በጣም ጠንካራ መሆን አለባችሁ። 4 ዓመት 5 ዓመት ያክል ቆይታችሁ እርግጠኛ ነኝ መጨረሻ ዓመት ላይ ስትደርሱ ያሳለፋችሁበት ዓመት በጣም ይቆጫችኋል። ሪግሬት ታደርጋላችሁ። እኔ እንዲቆጫችሁ አልፈልግም። ገብቷችኋል? እንድትጠቀሙበት ነው የምፈልገው። 4ኛ ዓመት ላይ 5ኛ ዓመት 7ኛ ዓመት 8ኛ ዓመት ላይ ሆናችሁ እነዛ ያሳለፋችሁበት ጊዜ ለኳስ ብላችሁ እድሜያችሁን የጨረሳችሁበት ጊዜ ገብቷችኋል? በክተራ የተገናኛችሁበት ጊዜ በጣም ነው የሚቆጫችሁ። እመኑ። ጊዜያችሁን ተጠቀሙበት። እኔ እዚህ ስራ ላይ ህይወት ላይ ስላለሁበት ነው። በወር እስከ 50,000 ብር እስከ 60,000 ብር የምሰራበት ጊዜ አለ ከደሞዜ ውጭ ፓርታይም እየሰራው ግን ሰርቫይቭ ማድረግ አልቻልኩም። በደሞዜ ቢሆን ኖሮ እንዴት አይነት ህይወት ነው የምኖረው ብዬ ሳስብ ነው ይህ ትውልድ የሆነ ነገር ያስፈልገዋል ብዬ ያሰብኩት። ስለዚህ በህይወታችሁ በቂ ታይም አላችሁ፣ አረፈደባችሁ። አሁኑኑ ልትነቁ ይገባል። የቅጥርን ህይወት የምትጠብቁ ተማሪዎች ካላችሁ፣ ወጣቶች ካላችሁ አቁም፣ መጠበቅ አቁም። በፍጹም ሊያዋጣችሁ አይችልም። ስለዚህ መጨረሻ ዓመት ላይ ስትደርሱ ያሳለፋችሁ ፍሪ ታይም ዩኒቨርሲቲ ላይ አልፌዋለሁ፣ አይቼዋለሁ። ፍሪ ታይሞች ነፍት ፍሪ ታይም ነው ያለው። በቂ ኢነፍ የሆነ ፍሪ ታይም አለ፣ ፉል ታይም አላችሁ። ገብቷችኋል? ሌክቸሩ ምን ያህል ገብቶ እንደሚያስተምረን እኔ አውቃለሁ ስላለፍኩበት። ፍሪ ታይም አላችሁ። ጊዜያችሁን ሴቶች ጋር የምታሳልፉ፣ ጊዜያችሁን ወንዶች ጋር የምታሳልፉ፣ ጊዜያችሁን ኳስ ላይ የምታሳልፉ ልጆች ከዩኒቨርሲቲ ከወጣችሁ በኋላ ጫማ ነው የምትጨርሱት፣ እድሜያችሁንም ነው የምትጨርሱት። ስራ ማግኘት እንደ በፊቱ ቀላል አልሆነም። አሁን ላይ በፍጹም ስራ እየተገኘ አይደለም። አሁን ለመቀጠር አትሊስት እንኳን ለመቀጠር እንኳን እድሜህን፣ ጊዜህን፣ ጉልበትህን ለመሸጥ እንኳን እያዋጣ አይደለም አሁን ላይ። ስለዚህ በፍጹም አረፈደብህም። አሁኑ መባነን አለብህ። ያላችሁ ሰዓትና ጊዜ ባለመጠቀማችሁ ሌላ ስኪል መያዝ አለባችሁ። ሌላ ስኪል መማር አለባችሁ። ዩኒቨርሲቲ ላይ ሆናችሁ ኮሌጅ ላይ ሆናችሁ ሌላ ዕውቀትን መማር ሌላ ዕውቀትን መጨመር ይኖርባችኋል። አለበለዚያ ካልጨመራችሁ ትልቅ የሆነ ሪስክ እየመጣ ነው። ያንን ሪስክ ትወስዳላችሁ። ስለዚህ ስኪል መያዝ የምትችሉበት ሰዓት ላይ እንደነበረ ከረፈደ ይገባችኋል። ዩኒቨርሲቲ ላይ ሆናችሁ ሌላ ስኪል የምትማሩ ልጆች ሳላደንቃችሁ አላልፍም። ብዙ ትምህርቶችን ፓርታይም እየሰራችሁ የምትማሩ ልጆች ወጣቶች ሳላደንቃችሁ አላልፍም። የሚጠቅማችሁ እሱ ስለሆነ ከዩኒቨርሲቲ ወጣችሁ በተመረቃችሁበት ፊልድ እንኳን ስራ ማግኘት እንደዚህ ቀላል አይደለም። እርግጠኛ ሆኜ የምነግራችሁ እኔ ከኔ ዲፓርትመንት አትሊስት ጓደኞቼን እንኳን ትተናቸው ማለት ነው ማቃቸው ኢኮኖሚክስ የተማሩ አግሮ የተማሩ ብዙ ልጆች አሉ። በኔ ፊልድ እንኳን የተማሩ ወጣቶች አትሊስት እኔ ብቻ ነኝ ያስኩት። በኔ ዲፓርትመንት እንኳን ስራ ያስኩት እኔ ብቻ ነኝ እና አንድ ጓደኛዬ በቅርበት ስራ ይዟል። ስለዚህ በህይወታችሁ ሁለት ልጆች ብቻ አይደለም ከተመረቅነው አብረን ግራጁዌት ካደረግነው ልጆች
2 ልጆች አሁን ላይ ስራ ላይ ሆነን ጆይን አድርገን ተቀላቅለን በተመረቅንበት ስራ ላይ እየሰራን እንገኛለን። ግን አትሊስት የማውቃቸው ዲፓርትመንቶች ስፖርት ዲፓርትመንት፣ እንግሊዝኛ ዲፓርትመንት፣ አማርኛ ዲፓርትመንት፣ ጆርናሊዝም፣ ኢኮኖሚክስ በፍጹም ስራ አልያዙ። አግሪካልቸር ላይ የተመረቁ ልጆች ስራ አልያዙም ነው የምላችሁ። በፍጹም በተመረቃችሁበት ስራ ላይ እናገኛለን ብላችሁ ተስፋ እንዳታደርጉ። በፍጹም ተስፋ እንዳይኖራችሁ። ለምን እንደዚህ ትለናለህ ምናምን ልትሉ ትችላላችሁ። ግን ሪሊውን ነው የምነግራችሁ። ከጓደኞቼ፣ ከማህበረሰቡ፣ ከማየው ከኢንቫይሮንመንቱ ነው ላስረዳችሁ የምፈልገው። ስለዚህ በተመረቅንበት እናገኛለን ብላችሁ የምትጠብቁ ልጆችና ወጣቶች ካላችሁ በፍጹም ላታገኙ ትችላላችሁ እና መጠንቀቅ። ሌላ ስኪል መማር ይኖርባችኋል። አብሮ የሚሄድ ስኪል ባገኝም ባላገኝም አሁን ዩኒቨርሲቲ ላይ የያዝኩት ጆይን ያደረስኩት ዲፓርትመንት አለ። በዛ ዲፓርትመንት እንኳን ስራ አገኘሁም አላገኘሁም ብላችሁ እንኳን እንዳትሉ ከጎን ሌላ ስኪል ተማሩ። እኔ ብዙ ዩኒቨርሲቲ ላይ ልመረቅ 1 ወር 2 ወር ሲቀረኝ ብዙ ጓደኞች ይጠየቁኝ ነበር። ስኪል ተማሩ እያልኳቸው ነበር። በቂ ታይም አለ፣ እስኪ አንተ ልወጣ ነው ከዩኒቨርሲቲ እንኳን ምን ነገር ምናምን ብለው ሲጠይቁኝ እንኳን የነገርኳቸው ፍሪ ታይም እንደነበረኝ ነው። ግን ያንን ታይም እኔ ሳልጠቀምበት ነው የወጣሁት። ሌላ ዲፓርትመንቶችን፣ ሌላ ስኪሎችን፣ ሌላ ሙያዎችን ሳልማር ነው የወጣሁት። ስለዚህ ሌላ ስኪል የምትማሩ ልጆች፣ ሌላ ዲፓርትመንት ጨምራችሁ የምትማሩ ልጆች ሳላደንቃችሁ በድጋሚ አላልፍም። ስለዚህ በኋላ ላይ ከረፈደ ምንም ነገር ጥቅም የለው። ብትጸጸቱ የፈለጋችሁትን ነገር ብታደርጉ ምንም አይነት ጥቅም የለው። መንግስት ሰራተኛ ሆናችሁ በወር 100,000 ብር ቢከፈላችሁ ለራሱ በቂ አይደለም። አትሊስት አዲስ አበባ ላይ መኖር ጭራሽ አይታሰብም። 100,000 ብር እንኳን ቢከፈለን እንኳን ማለት ነው የመንግስት ቅጥር በፍጹም የሚያዋጣ አይደለም። ጊዜያችንን፣ ጉልበታችንን፣ ህልማችንን ማን ይኖርልን? እኛ ምን ልንኖረው የፈለግነውን ህይወት ማን ነው እንዲኖረን እያደረግን ያለ ነው? ይሄ ጥያቄ ውስጥ ያስገባል። ድሪማችን ሌላ፣ የምንፈልጋቸው ፍላጎቶቹ ሌላ። በፍጹም የቅጥር ህይወትን እንዳትጠብቁት። አዋጭ እንዳልሆነ ስላየሁ እኔ ሰርቫይቭ አድርጌ ወይም ደግሞ ምናምን አድርጌ አይደለም፣ ግን ከቅጥር ህይወቴ ውጭ በማገኛቸው ስራዎች ልንገራችሁ በጣም ተርፋማ የሆኑ ስራዎች አሉ። ምን ዩኒቨርሲቲ ላይ ሆኜ ተምሬያቸው በሆነ ያልኳቸው አሉ። የደሞዜን 5 እጥፍ 6 እጥፍ 7 እጥፍ አገኛለሁ ያው ከደሞዜ ውጭ የምሰራቸው ስራዎች ማለት ነው። ስለዚህ እነሱ ባይኖሩልኝ ኖሮ ይሄ ፓርታይም የምሰራቸው ስራዎች ባይኖሩልኝ ኖሮ እንዴት አድርጌ ነው የላይፍን ስትሪንግ ማለፍ የምችለው ብዬ ሳስብ ኢማጂን በጣም ከባድ። ስለዚህ ይዛችሁ የምትወጡት ሜዳሊያ፣ ይዛችሁ የምትወጡት ሽልማት፣ ይዛችሁ የምትወጡት ሪኮሜንዴሽን ሌተር መተማመንን በሱ የምትተማመኑ ከሆነ ጅልነት ነው። በፍጹም አይጠቅማችሁ። ሜዳሊያ ስለተሸለማችሁ፣ ወርቅ ስለተሸለማችሁ፣ ሰዓት ስለተሸለማችሁ፣ ዳይመንድ ስለተሸለማችሁ ምንም አይነት ሚኒንግለስ ነው። ፎር ስለዘጋችሁ ለራሱ ፎር ዘግታችሁ ለራሱ ብትመጡ ኤኤ ፕላስ ብትደረድሩ ዩኒቨርሲቲ ላይ ኮሌጅ ላይ ብትደረድር ስራ ዓለም ላይ ምንም አይፈልግ። አሁን ዓለም እየተቀየረች ነው። ዓለም እየፈለገች ያለችው ምንድነው? ስኪል ነው። ስኪል ነው እየፈለገች ያለችው ወገን። ኮምፒውተር ሳይንስ ተማሪ የሆናችሁ ልጆች የሆነ ሰዓት ላይ በባስ እየተጋፋው ያው መንግስት ሰራተኛ አይደለም፣ በባስ እየተጋፋው ሲሄድ የሰማሁትን ሬዲዮ ላይ ልንገራችሁ። አንድ ድርጅት አዲስ አበባ ላይ መጥቶ ሊከፍት ያለውን ድርጅት እንደዘጋ ተነገረ። ምንድን ነበር? ሰራተኞች ተፈልገው ተቀጠረ። ሲወዳደሩ ኢንተርቪው ላይ 420 ከ1200 አካባቢ 420 ሰራተኞች ቀሩ። ከ420ዎቹ ደግሞ ኢንተርቪው ተደርገው ፕራክቲስ ሲሰሩ አንድ ሰው ማለፍ አልቻለም። ያ ድርጅት አዲስ አበባ ላይ ሳይከፍት ቀረ። በቂ የሆነ የአይቲ ባለሙያ ስኪል ያለው ተማሪ የለም በመባል ድርጅቱ ሳይከፈት ቀረ። ስለዚህ ሃይኖት
ምንድነው ዓለም እየፈለገች ያለችው የሚለው ማወቅ ይኖርብናል። ይህ ሸምዳጅ የሆነ ትውልድ ያስፈልገን። እኛ ላይ የቆመ ይመስለኛል። እኔ በወጣሁበት ጊዜ ሸምዳጅ ተማሪ ነኝ፣ የዛን ሰዓት የቀረ ይመስለኛል። ስለዚህ በህይወታችን ኮንሴፕቹዋል የምንረዳ ነገሮችን ሰፋ አድርገን የምናይ የሆነ ትውልድ ያስፈልገናል እንጂ ሸምድደን የምንመጣ ምንም ዋጋ የለው። ሸምዳጅ ተማሪ አሁን ላይ እየተፈለገ አይደለም። ስለዚህ ጊዜው የምንድነው? የስኪል መሆኑን ማወቅ አለባችሁ። እኔ ጋር በዚህ ሁኔታ ተመርቀው እስካሁን ስራ አላገኙም። ስለዚህ እኔ ይህንን ላይፍ ያለፍኩበት ስለሆነ የምነግራችሁ። ሁሉም ነገር ከረፈደ እንዲገባችሁ አልፈልግም። ከረፈደ በኋላ ቢገባችሁ ምንም ዋጋ የለው። ጅብ ከሄደ ውሻ ጮህ የሚባል የሀገራችን አባባል አለ። ስለዚህ በህይወታችን ከረፈደ በኋላ ከምንጸጸት አሁን ላይ እናንተ የስራ ቅጥርን የምትጠብቁ ወጣቶች ይህንን ቪዲዮ በደንብ አድርጋችሁ ማየት ይኖርባችኋል። ስለዚህ የቅጥር ህይወት ለለውጥና ለምንፈልገው ህይወት ላይፍ እንድንኖር አይፈቅድልንም። የምንፈልገው ገንዘብ አለ፣ የምንፈልገው ልብስ አለ፣ የምንፈልገው ሌተስት የሆነ ቤት አለ፣ የምንፈልገው ላይፍ አለ፣ የምንፈልገው ቤተሰብ፣ ምን አይነት ቤተሰብ መፍጠር የምንፈልገው ቤተሰብ አለ። የቅጥር ህይወት ላይ ሆነን ግን ያንን ቤተሰብ መፍጠር አንችልም። ከወር ጠብቀክ አለቃዬ ተቆጣ አልተቆጣ ብለህ የምትወስን ከሆነ የምታይ ከሆነ በጣም ከባድ። ረፈደብኝ አረፈደብኝ እያልክ የምታስብ ከሆነ በፍጹም ላይፍን ሰርቫይቭ ማድረግ አትችልም። ስለዚህ በፍጹም ሰርቫይቭ ማድረግ አትችልም። ግን ሁሌም በምንም አይነት ሁኔታ ውስጥ ሁኑ፣ በምንም አይነት መከራና ስቃይ ውስጥ ብትገቡ ፈጣሪን ከፊታችሁ አድርጉ። ፈጣሪን ከያዛችሁ እናንተም ሰበቡን ካደረሳችሁ ፈጣሪ ጥሎ አይጥላችሁ። ስለዚህ ፈጣሪን ከፊታችሁ አድርጉ። በቤተሰብ ሀብት፣ በቤተሰብ ገንዘብ፣ በቤተሰብ ኢንዱስትሪ የምትተማመን ከሆነ አይታወቅም። ፈጣሪ ከፊት ያለውን የምትተማመንክበትን ጥርግ አድርጎ ባውሎ ነፋስ ይወስድልሃል። ስለዚህ መተማመኛ የፈለከውን ሃይማኖት ተከተል፣ የፈለከውን እምነት መከተል ትችላለህ። በቃ ባመንከው አምላክ በምትከተለው ሃይማኖት ፈጣሪህን ማስቀደም ይኖርብሃል። ስለዚህ ቅድሚያ ለፈጣሪያችሁ ታማኝ ሁኑ። ያኔ የምትፈልጉትን ህይወት ይሰጣችኋል። እኔ ስለማውቀው ዩኒቨርሲቲ ላይ አንድ ቀን መስጊድ ሳይሄድ ቤተክርስቲያን ሳይሄዱ ጊዜያቸውን የጨረሱ ጓደኞችን አውቃለሁ። ምን ያህል ሰዓት እንደነበረ ላይብረሪ ብለው። እውነቴን ነው የምነግራችሁ። የእኛ ዲፓርትመንት ሰቃይ ልጅ እስካሁን ስራ አላገኘም። በማዕረግ ነው የተሸለመ። ገብቷችኋል? ስለዚህ ሁልጊዜ ፈጣሪያችሁን አስቀድሙ። ዓለም እየተቀየረች ነው። ዓለም ተቀይራለች። ወረቀት ይዘህ መዞር ምንም አሁን ላይ ስኪል ሆኗል። ስለዚህ በህይወታችሁ ቅድሚያ የምትሰጡት ነገር ለፈጣሪያችሁ ቅድሚያ ስጡ። ህልማችሁን የሚያሳካላችሁ ላይብራሪ ስለገባችሁ አይደለም። መንፈሳዊ ህይወታችሁ ላይ ጠንካራ መሆን አለባችሁ። እኔ እዚህ ወር ላይ ሁኜ ነው የቅጥር ህይወት እንደማያዋጣ የተረዳሁት። ድሮ በመማርበት ሰዓት ላይ የቅጥርን ህይወት በጣም እጠብቅ ነበር። በቃ ደሞዝ፣ የሆኑ ጥቅማ ጥቅሞች ይኖራሉ። ገባችኋ? እንደዛ ነበር ማስብ። ግን ያ እንደማያዋጣ ተረዳሁኛ። ፓርታይም ያሉ ስራዎችን ስሰራ፣ ልብስ ስቀይር፣ ምግብ ወጣ ብዬ ስበላ፣ ሁሉ ነገር ሳይው ደሞዜን ሳስበው በፍጹም ሊምጣጣ አይችልም። ደሞዜን እንገራችሁ ከቤት ኪራይ አታልፍም። ስለዚህ በጣም ከባድ ነው። ሰርቫይቭ ማድረግ እንዴት ነው የምንችለው ታዲያ? በፍጹም እኔ ዛሬ ወስኛለሁ የምነግራችሁ ነገር። እዚህ ወር ላይ እንኳን ብዙ ላይፍን አሳልፌያለሁ። እዚህ ቪዲዮ ላይ እስከምደርስ ባለችው ቀን ላይ አንድ ወር ያለችው ቀን ላይ ብዙ ላይፍን አሳልፌያለሁ የምነግራችሁ ነገር። ስለዚህ በህይወታችሁ ተቀጣሪ መሆንን ሐሳብ ያደረጋችሁ ሰዎች አሁኑኑ መወሰን አለባችሁ። ስለዚህ እኔ
ዛሬ ወስኛለሁ። የቅጥር ህይወት የምፈልገውን ሌተስት የሆነ ህይወት እንደማያኖረኝ አውቄያለሁ። ተቀጥራችሁ የምትኖሩ ሰዎች አምናችሁ ተቀብላችሁ። እኔ ግን አሁን ካለሁበት መውጣት ፈልጋለሁ። ከቅጥር ህይወት መውጣት ፈልጋለሁ። ለዛ እሰራለሁ። የሆነች ጊዜ ላይ ከቅጥር ህይወት እወጣለሁ። ማንም አለቃ እንዲገላመጠኝ አልፈልግም። ማንም አለቃ ወደዚህ ሂድ፣ ወደዚህ ና፣ ይህን አልሰራህም፣ ይህን ሰርተሃል፣ በጧት አልገባህም፣ ፈርመህ አልገባህም፣ ፈርመህ አልወጣህም በፍጹም መባልን አልፈልግም። ጧት ላይ ቤትህ ቁጭ ብለህ አርፈህ እስከ 4 ሰዓት ቁርስን ተረጋግተህ በልተህ ሄደህ የራስህን ስራ ሰርተህ ማታ 10 ሰዓት 11 ሰዓት ለቤተሰቦች መምጣት እፈልጋለሁ። ግን በቅጥር ህይወት ግን ይሄ የማይታሰብ ነው። ጧት 1 ሰዓት ከ45 እገባለሁ፣ 9 ተኩል እወጣለሁ። ቤቴ እስከምደርስ 12 ሰዓት ይደርሳል። እንደገና ማታም ደግሞ ልክ እንደዛ፣ እንደገና ጠዋት ደግሞ በጧት ተነስቼ ቢሮ ተመሳሳይ ዑደት፣ ልክ እንደ ሰዓት መሽከርከር፣ ምንም አይነት ፕሮግረስ አይኖርም። ስለዚህ የቅጥር ህይወት የትም አያደርሰንም። የምንፈልገውን ላይፍ እንድንኖር አይፈቅድልንም። የምንፈልገውን ላይፍ ተመጣጣኝ ክፍያ አናገኝም። የቅጥር ህይወት የምታስቡት ሰዎች ካላችሁ አሁኑኑ ማሰብ አቁሙ። በፍጹም ሰርቫይ ማድረግ አትችሉም። በድጋሚም እንዳታስቡ። 16 ዓመት፣ 21 ዓመት፣ 22 ዓመት ዩኒቨርሲቲ፣ ኮሌጅ፣ ፕሪፓራቶሪ እየተማራችሁ የቅጥርን ህይወት የምትጠብቁ ካላችሁ ተጠንቀቁ። አዋጭ አይደለም። ስለዚህ ተምራችሁ ተቀጣሪ ለመሆን ከሆነ ህልማችሁ የምትፈልጉት ታይም ፍሪደም፣ የምትፈልጉት የደሞዝን አታገኙ። ሁሌም በጧት ተንስታችሁ በፍጥነት ወደ ቢሮ እየተሯሯጡ መሄድ፣ ፊርማ ተነሳብኝ አልተነሳብኝ እያላችሁ ታይምንና ጫማ መጨረስ፣ መሯሯጥ፣ ታክሲ ውስጥ መጋፋት፣ ተጨማሪ ወጪ ማውጣት፣ ባስ ውስጥ መተሻሸት፣ ሰው ጉያ ውስጥ እየገባል መተሳሸት። ገፋኸኝ ረገጥከኝ የለም። ባስ ውስጥ ተረግጠህም ተገፍተህም ነው ቦታ እስከምትደርስ የምትወርደው። ታዲያ ህልማችን ይሄ ነው? ልታስቡበት ይገባል። አንተ እኮ አሁንም ስቲልም ቢሮ ላይ ነህ። አንተ እስካሁን እኮ ተቀጣሪ ነህ ልትሉ ትችላለህ። የስ አዎ ተቀጣሪ ነህ፣ ግን አልቆይም እዛ ቦታ ላይ። እናንተ የምታስቡት ካላችሁ እንድታውቁ ስለፈለኩ። የቅጥር ህይወት የትም አያደርሰንም በቃ። ስለዚህ ከልምዴ ነው ስላየሁት ነው። አንድ ሰው ህመሙን የሚያውቀው የታመመው ሰው ሲነግረው ነው። ወይም ደግሞ ራስ ህመም ካለብህ፣ አሁን አንተ ራስ ህመም ካለብህ እኔ ራስ ህመም ካለብኝ ልረዳህ እችላለሁ። ራስ ህመም እያለብህ ግን ራስ ህመም ለሌለበት ሰው ብትነግረው ምንም ዋጋ የለም፣ ሊረዳህ አይችልም። ስለዚህ እኔ ቅጥር ህይወት ላይ ስለሆንኩኝ የተረዳሁትን ለእናንተ ላሳያችሁ ፈልጋለሁ። የቅጥር ህይወት ላይ የምንኖር ሰዎች እንዴት እየኖርን እንደሆነ ለደሞዝ እንከፍላለን እያልን እኮ ከሱቅ እያመጣን። ስለዚህ ይህንን ህይወት የምትፈልጉ ከሆነ ግቡበት። አይ አንፈልግም የምትሉ ከሆነ ደግሞ ቀንጠስ ማለት አለባችሁ። ስለዚህ የራሳችሁን መፍጠር ይኖርባችኋል። ስለዚህ ይህን ያህል ቀን ካረፈርኩኝ ደግሞ ደሞዝ ይቆረጥብኛል። ሌት ከሆናችሁ 3 ቀን ካረፈዳችሁ ወይ 5 ቀን ካረፈዳችሁ የሆነ ቀን ደሞዝ ይቆረጥባችኋል። የአንድ ቀን ደሞዝ ወይ የ2 ቀን ደሞዝ ይቆረጥባችኋል። ስለዚህ ባረፈዳችሁ ቁጥር ከደሞዛችሁ ላይ ያስቆረጣችሁ ነው ያላችሁት። ስለዚህ ሁሌም በየቀኑ መሯሯጥ፣ ታክሲ ውስጥ መጋፋት፣ ባስ ውስጥ መጋፋት ይህ የተለመደ ሆኗል። የሆነ ነገር ለመቀየር ከፈለጋችሁ ደሞዝ ሲወጣ፣ የሆነ ነገር ካገኛችሁ የምትፈልጉትን ነገር የሚያስፈልጋችሁን ነገር ካገኛችሁ እኪሳችሁ ብር የለም፣ መግዛት አትችሉማ። ብሩ ከየት ይመጣል? የመንግስት ሰራተኛ ደሞዝ ከዛው መጣ እዛው ሱቅ ነው የምትገባው። ስለዚህ ይህንን ስለተረዳው እኔም እናንተም እንድትረዱ እፈልጋለሁ። ስለዚህ ሁልጊዜ በየባስ ውስጥ መገፋፋት እስከምን ድረስ እንቀጥላለን? እኔም በቅጥር ህይወት ውስጥ ነኝ ያለሁት፣ ግን ስላየሁት ነው ከልምዴ በመነሳት ልነግራችሁ የመጣሁት። ስለዚህ ልንገራችሁ፣
የወር ደመወዛችሁ ከወር እስከ ወር አያደርሰን። እንዲያደርሰን የሚያደርገን ነገር ምንድነው? አላህ በራህመቱ ፈጣሪ በዝነቱ ነው ያኖረን ያለው። ስለዚህ በፍጹም የቅጥር ህይወትን የምትጠብቁ ከሆነ በጣም ከባድ ነው የሚሆንባችሁ። ስለዚህ ፈጣሪ በራህመቱ ያኖረን መሆኑን ወቁ። እኔም አውቄያለሁ። ያለ ፈጣሪ ራህመት ማንም የሚኖር የለም። ግን መንግስት ሰራተኛ ግን በጣም ከባድ ነው፣ በጣም ከባድ ነው። ስለዚህ ሁሌ ጧት ቢሮ ገብተህ ደክመህ ከዚህ ተሯሩጠህ ማታ ደግሞ ወደ ቤት ትመጣለህ፣ ትተኛለህ። ጧት ደግሞ ቢሮ ለመግባት በጧት መሯሯጥ፣ ባሱስ መገፋፋት። እስከ መቼ ነው የምንገፋፋው? እስከ መቼ እንገፋፋ? ስለዚህ በዚህ ሁኔታ እንቀጥላለን ወይ? ህልማችንን ማን ይኖራው? መሆን የምንፈልገው ማግኘት የምንፈልገው ድሪም ያደረግነው ህልም አለ፣ ህይወት አለ። ያንን ህይወት እንዴት ነው ማን ይኖርልን? እኛ እየተሸጥን ከኛ በላይ ያሉት ባለ ሀብቶች እኛን የገዙን እኛን እየከፈሉን ያሉት ህልማቸውን ግን በእኛ ይኖራሉ። የእኛን ህልም ማን ይኖረው? ስለዚህ ይህ ጥያቄ ነው። ገና ወደ ቅጥር ህይወት ልትገቡ ያሰባችሁ ሰዎች እያሰባችሁበት፣ ፍየል ወደዚህ ቁዝምዝም ወደዚህ ነው የሚሆንባችሁ። ህልማችሁ እዚህ የምትሰሩት እዚህ ነው የሚሆንባችሁ። ስለዚህ እያሰባችሁበት፣ ዩኒቨርሲቲ ያላችሁ ተማሪዎች እያሰባችሁበት፣ በትርፍ ጊዜ ሌላን ስራ የምትሰሩ ተማሪዎች ካላችሁ አሁንም ሳላደንቃችሁ አላልፍም። ሌላ ስኪልን እየተማራችሁ ያላችሁ ተማሪዎች ሳላደንቃችሁ አላልፍም። በጣም ጀግና ናችሁ። በጣም በርቱ። በጣም እየተጠቀማችሁበት ነው ያላችሁ። ተመርቃችሁ ደግሞ ስትወጡ ስራ ከማግኘት በጣም ከባድ። ስራን ተመርቄ ያገኛለሁ ብሎ ማሰብ በጣም ከባድ። እንደምታስቡ ቀላል አይደለም። ብዙ ዋጋን ያስከፍላል። ብዙ ወጪን ያስወጣል። ሰፈር ለሰፈር አገር ለአገር የታክሲ ወጪው ለራሱ በጣም ቀላል ነገር አይደለም። በተመረቃችሁበት ፊልድ ለማግኘት ለመሯሯጥ ቀላል ነገር አይደለም። ምናልባት የአባትህና የእናትሽን ድርጅት ለማስተዳደር የምትጠብቁ ካላችሁ ቪዲዮውን አቁሙት እና መውጣት ትችላላችሁ። እናንተ ግን እንደኔ የገጠር ልጅ የነበራችሁ ያልፈልናል ብላችሁ እየተማራችሁ ያላችሁ ልጆች ግን እኔ አሁን ላይ የባነንኩትን እናንተ አሁን ባላችሁበት ሁኔታ ላይ እንድትባንኑ ፈልጋለሁ። ስለዚህ በጣም ከባድ ነው የሚሆንባችሁ። በምትይዙት ውጤት ብቻ እንገባለን፣ ቻርጅ አለን፣ ቢቻርጅ አለኝ፣ 4 አለኝ፣ 36 አለኝ፣ 37 አለኝ ብላችሁ የምታስቡ ልጆች በጣም ተሸውዳችኋል። እንዳውም እናንተ ተቀጣሪ ናችሁ። ቱ ቤት ያሉትና ዋን ቤቶች ያሉትና እነዚህ ሰዎች ናቸው መጥተው የራሳቸውን ስኪል የራሳቸውን እንትን ተጠቅመው የራሳቸውን ቢዝነስ የሚጀምሩት። ማንም ይፈልገኛል ብላችሁ ስለምታስቡ ፎር የዘጋችሁ ሰዎች እንዳውም ተቀጣሪ ናችሁ። ስለዚህ ማንኛውም ቦታ ብሄድ ማንኛውም ድርጅት ብሄድ ይቀጥረኛል፣ ውጤት አለኝ፣ እውቀት አለኝ ብላችሁ ስለምታስቡ እናንተ በዛ ማመን ትችላላችሁ። ግን የትም የምትፈልጉትን ህይወት የምትፈልጉትን ላይፍ የምትፈልጉትን ነገር ልትኖሩ አትችሉ። የምትፈልጉትን እያየነው እኮ ነው አይደል? መምህራን ደሞዝ ይጨመር የተባለ ነው። የመንግስት ሰራተኛ ደሞዝ፣ የዶክተር፣ የጤናዎች፣ የሐኪሞች ይሄው መንግስት ጋር ውዝግብ ተፈጥሯል። ስለዚህ በህይወታችሁ በጣም ልታዩበት ልታስቡበት ይገባል። የቅጥር ህይወትን የምትጠብቁ ሰዎች በጣም ከባድ የሆነ ፈተና ይደርስባችኋል። ስለዚህ ከምትመረቁበት ተማሪዎች ደግሞ መካከል በተመረቀበት ፊልድ የሚያገኘው ከ100 ተማሪ ቢያንስ 5ቱ ተማሪ ቢሳካለት ነው። ከረንትሊ ላይ አሁን ላይ ያየው ስለሆነ ነው የምነግራችሁ። እስቲ በአቅራቢያ ያሉ ጓደኞች ሁሉ ስራ ያልያዙት ይበዛሉ ከያዙት። እንደነገርኳችሁ ከኔ ዲፓርትመንት እንኳን 2 ልጆች ነን ስራ ያዝን። ሌሎቹም አሉ ስራ ያያዙ፣ ግን በራሳቸው ዲፓርትመንት አይደለም የያዙት፣ ወርደው ነው የተቀጠሩት። ዛሬ ላይ ወርደው የተቀጠሩት ነገ ላይ ከፍ ይላሉ። ስለዚህ ከፍ እንድትሉ
ፈጣሪያችሁን ያመሰግናችሁ ያላችሁን ነገር ያመሰግናችሁ ከፍ እንድትሉ እየጸለያችሁ መንፈሳዊ ህይወታችሁ ላይ በጣም ጎበዝ ሁኑ። አለበለዚያ ላይፍ ሊቀየር አይችልም ማለት ነው። ስለዚህ የሚሳካለት ተማሪ 5 ወይ 4 ከመቶ ተማሪ እየሆነ ስለሆነ ያለው ምክንያቱም እኔ ጋር ተመርቀው ስራ የያዙ ተማሪዎች በጣም አናሳ ስለሆኑ ነው የምነግራችሁ። ስለዚህ የቅጥርን ህይወት የምትጠብቁ ሰዎች አቁሙት፣ ሐሳባችሁን አቁሙት ማለት ነው። አያዋጣችሁ። ስለዚህ በውጤታችሁ አትተማመኑ። እምነታችሁን ማድረግ ያለባችሁ በፈጣሪ ነው። የምትፈልጉትን ህይወት የምትፈልጉትን ህልም እንዲሰጣችሁ መንፈሳዊ ህይወት ላይ በጣም ጠንካራ መሆን ይኖርባችኋል። ቪዲዮ ረጅም እንደሆነ አውቃለሁ፣ ግን በጣም ትማሩበታላችሁ ብዬ ስላሰብኩ ነው፣ ስለተዘጋጀሁበት ነው። በቃ እኔ ሰርቫይቭ ለማድረግ በጣም ብዙ እንትኖችን እያለፍኩ ነውና ለምን ለወንድሞቼ ሸራ አላደርግላቸውም? የቅጥር ህይወትን እየጠበቁ ላሉ ዩኒቨርሲቲ ላይ ላሉ ኮሌጅ ላይ ላሉ ተማሪዎች ለምን ይህንን ላይፍ ለምን አያዩትም? ቅጥር ላይ ህይወት ላይ ያለውን ላይፍ እንዴት እየኖረን እንደሆነ እንድታዩት ስለፈለኩ ነው። ቪዲዮውን ከተመቻችሁ ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ለሌሎች ይጠቅማል ብላችሁ ለወንድሞቻችሁ ይጠቅማል ዩኒቨርሲቲ ላሉ ኮሌጅ ላይ ላሉ ወጣቶችና ወንድምና እህቶቻችን ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። ቪዲዮውን ስለተከታተላችሁ በጣም አድርጌ አመሰግናለሁ። ቸር ሰንብቱልኝ።